ወራብ ጋይዝ እንዴት ናችሁ? የዛሬው ፕሮግራሜ ለሰብስክራይበሮቼ እና ለስማርት ፒፕል አይሆንም፣ ለሞንኪ ህዝብ ብቻ ነው የሚሆነው። አብራችሁ ይቆዩ። እናንተ ደግሞ ምን ሆናችሁ ነው ከዝንጀሮ ተዋለድን ብላችሁ ቁጭ ያላችሁት? ምንድን ነው ሳላቅ እዛ ሀገር የገባ ጠኔ ምናምን አለ እንዴ? እንደዚህ አይነት ነገር የሚያስብል መዓት የመጣባችሁ ነገር የመድኃኒዓለም ያለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኃጢአት ዩቲዩብ ላይ ኃጢአት እየሰራችሁ ፖስት ማድረግ ጀመራችኋል። ይቅር ይበላችሁ እግዚአብሔር። ሳይንስ ምናምን አትማሩም? እንደዛ ሳይንስ አስተማሪ ምናምን ሳይንቲስት ምናምን የላችሁም እንዴ? እኔ እኮ መጀመሪያውኑም እኮ ሰውየው ማነው አብይ መሐመድ ነው ምናምን የሚባለው ሰውዬ፣ እሱ ሰውዬ እኮ ዛፍ ምናምን ሲተክልላችሁ በቃ እንደዚህ ቀይሩ መስሎኛል። እንደዚሁ ዛፋችሁ ላይ እየወጣችሁ ትተኛላችሁ። ዝንጀሮ ሞንኪ ሁላ ተሰብስቦ ሞንኪ ሞንኪ ህዝባ እንደዚህ ሞንኪ ነኝ ብላችሁ የሞንኪ ዘር ነኝ ብላችሁ ማን አባቱ ነው እንደዚህ ብሎ የመከራችሁ? ፑቲን ነው አይደል? ፑቲን ነው ወይስ አንድ ጣሊያን ነው ይሆናል? በስመ አብ። አሁን እናንተ ሰው ናችሁ፣ ሰዎች ናችሁ። ሰው አሁን ነው እንጂ ሲቲዝን ምናምን ማመልከት አሁን ነው። በዚያ አይምሯችሁ ነው አሁን የዝችን የህፃን ልጅ ፍትህ ምናምን የምትጠይቁት። በዚህ ጭንቅላታችሁ በትናችሁ ነው ማለት። በስመ አብ ወወልድ ወመንፈስ ቅዱስ እረፍ ማለት አሁን። ለማንኛውም ፍትህ ለሄቨንና ፍትህ ለህፃናትና ፍትህ ለሁላችን እግዚአብሔር። ዝንጀሮ ነላሉ እንደ ደግሞ ሪፖርት ያደረጉ እንደኛ ብቻ ነን መሰለኝ ሪፖርት የምናደርገው። ዱቅ ብለውላል ይዘው 4 ቀኑ ነው ምናምን ይላል እኮ ማንኛውም። ምን አባታችሁ ናችሁ ነው? አይ ሞንኪ ህዝብ ተሰብስቦ ዓለም እንመራለን ኢትዮጵያ አንድ ቀን እንደዚህ አይነት አስቀያሚ ኃጢአት እየሰራችሁ መሬት ተንቀጠቀጠ ይላሉ። ገና ሰማይ ታንቀጠቅጣላችሁ እናንተ። ኦ ማይ ጋድ ደግሞ ያገኘው ላይክ ከሞንኪ ተወለድኩ ብላ አዳሜ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መንግስት የላችሁም እንዴ? ህዝብ አይነሳም እንዴ? እንደዚህ አይነት ነገር ሲፈጠር የማይሆን ነገር ተፈጠረ እያላችሁ ደግሞ ሴትዮዋ የሞንኪ ሳቅ አትሳቁ እናንተ። Oh my god. Shit. ምን ብላ ብትጠቅሰው እንዴት ብታዋራው ነው? ሞንኪ ደፈረኝ ትላለች። ሞንኪ ደፍራችሁ ሞንኪ መድፈር ጀመራችሁ ወይ? እግዚአብሔር አምላክ ያንተ ያለ በስመ አብ። ምን ነካችሁ እናንተ? ምንድን ነው የሚሰጣችሁ? የሰውዬ ጠዋት ጠዋት እያስነሳ የሚያስጨሳችሁ ነገር አለ እንዴ? አይ ሞንኪ
ዓለም ይከሳችኋል። የምሬን ነው የምላችሁ። ያልሆነ ነገር ከተፈጥሮ ውጭ እግዚአብሔር ራሱ የማይፈቅደው ነገር ሰራን እያላችሁ ጽድቅ መስሏችኋል። አሁን እናንተ ናችሁ እግዚአብሔር የመረጠው ሰው ምናምን የምትሉት ታልቃላችሁ። በዚህ አስተያየታችሁ፣ በዚህ አስተሳሰባችሁ እየያዛችሁ ታልቃላችሁ። ምን አይነቶቹ ባለጌዎች ናቸው እናታችሁ። እኔ እኮ ግርም የሚለኝ ነገር ትምህርት ውስጥ እሺ ይቅር፣ ድሮም ደደቦች ናችሁ እንደዚህ አይነት ነገር የምታምኑ ሰዎች። ትምህርቱ ይቅር፣ ሃይማኖት ምናምን የላችሁም እንዴ? ባይብል ምናምን ነገር አታነቡም እንዴ እናንተ ሰዎች? ሰው ማለት ምን ማለት እንደሆነ፣ እንስሳ ምናምን ምን ማለት እንደሆነ አታውቁም እንዴ? አይ ሞንኪ ህዝቦች ናችሁ። ሞንኪ ህዝብ ተሰብስቡ። እናንተ ናችሁ አሁን አገር ይመራሉ። ኢትዮጵያ ይላል እንዴ? በዚህ ጭንቅላታችሁ በሞንኪ አስተሳሰባችሁ አስባችሁ የሄቨንን አስገዳይ እሱን ውጭ አስገደረጋችሁ ጌትነትን ብቻውን ታስራላችሁ። ሁለቱንም ነው ጥፍንግ አድርጎ ማሰር። ይሄ ሞንኪ ብሎ ያወጣውንም ህዝብ አንድ ላይ እልም አድርገ 200 ምናምን ሺህ ሰው ህዝብ ስብስብ አድርገ ነው ማሰር። ጌታ አባታችሁ እናንተን እንደውም መግደል ነው። እነዚህን ሁለቱን ሞንኪ እና የሄቨንን አባትና ገዳዩን መግደል ነው። 3 ሰው አንድ ላይ አባታችሁ እንደምትማታችሁ ይጥፋ። ይህ ሁሉ ሞንኪ አሰስ ገሰስ ወገሳ ገሰስ የት አሉ? የት ሄደው ነው? ጥቁርስ ማለት ነው፣ አበሻስ ማለት ነው ምናምን የሚሉት ሞንኪ ህዝቦች፣ ዝንጀሮች የት አሉ? የት አባታቸው ሄደው ነው? መጥተው ነገር አንድ ለምን አያስቆሙልንም? እነዚህ ሰዎች፣ እነዚህ ዝንጀሮዎች ዛሬ መሳቅ አልነበረብኝም። ስለ ኢቨን ስለማወራ መሳቅ አልነበረብኝም። ይህም የሚያስቅ አልነበረም። ዝንጀሮ ጦዤ ነው መሰለኝ የምስቀው። እንግዲህ እናንተንስ ነው እዚህ ዝንጀሮ ምናምን የምትሉትን አንገታችሁን ቅንጥስ አድርጎ ይዞ መጥቶ እዚህ ትራንስፕሌት ማድረግ ነበር፣ መትከል ነበር እናንተን። መድኃኒዓለም ያንተ ያለ ሞንኪዎች ሞንኪ ነን አላችሁ ዴ። አሁን እኛ እዚህ ሞንኪ ብሎ ቢጠሩን የማን ያለ ብለን ልንጮህ ነው። ይብላኝ ለእህቶቻችን እና ለወንድሞቻችን ነጭ ምናምን ላገቡት። አዳሜ ጥቁር ባስኬትቦል ፕሌየር የለም የለ። ሞንኪ ብላችሁ አፍሪካን በሙሉ እኮ ነው ህዝብ ነው እንጂ ሰው ነው ያሰደባችሁት። የምን አፍሪካ የሰው ዘር ነው ያሰደባችሁት። ወራዶች ናችሁ። ይኸው የኢቨን አባትም ቢሆን ኢንተርቪው ላይ መጥቶ የተናገረው እንዴት እንዳስገደላት፣ እንዴት ስራው ተጠናቋል ብሎ ጓደኛው እንደነገረው እንዴት እንዳወቀ ምናምን ነው መጥቶ የተናገረው። ወዲያው መታሰርም ነበረበት። እንዴት እንዳልታሰርም እግዚአብሔር ያውቀው። አደናበራችሁን እኮ በሆነ ባልሆነ ዜና እያመጣችሁ። ተረጋጉ እናንተ የሞንኪ ህዝቦች፣ የሞንኪ ጥፋት እያጠፋችሁ። ሞንኪ ነው እንደዚህ። እናንተም አሁን ከሰው ጋር ተቆጥራችሁ ሞንኪ ህዝብ ብላ ተሰብስቦ ዝንጀሮ ደግሞ ደፈረን አላችሁ። ዝንጀሮ አይናገረንም ብላችሁ። ዝንጀሮ የዋ ነው፣ እንደናንተ አይደለም ዝንጀሮ።
አይ እናንተ ሰዎች አሁን ሞንኪ መጥቶ ምናምን አይናገርም። የጀዋ ሚዲያ ላይ መጥቶ ሸሚዜን ወሰደችብህ አስባችሁታል? የጀዋ ሚዲያ ላይ መጥቶ ዝንጀሮ ደፈረችኝ ምናምን ሲል ዝንጀሮ የሚለው ደፍራችሁ ነው። ሴትዮዋ ደፍራ ነው መያዝ አለባት። እሷ መታሰር አለባት። ጎንደር ነው ምንድን ነው ደግሞ ባህር ዳር ስሄድ ባይተዋርነት ይሰማኛል ይላል። ዝንጀሮ ደግሞ ይመጣና እኔ ወደ ከተማ ስሄድ ብቸኝነት ይሰማኛል። ልክ አሁን የዝንጀሮ ልጅ እንደሚለው ማለት ነው። ዝንጀሮ ደግሞ በጣም የሚያስቁኛሉ። እንዳይደርስብህ እውነት ከሆነ እንዳይደርስብህ ድምጥ ማታችሁ ይድረስባችሁ የታባታችሁ። አይ የኢትዮጵያ ሕዝቦች እናንተ ትንቢት መፈጸሚያዎች ናቸው። ትንቢት ነው የሚፈጸምባችሁ። ወይ መድኃኒዓለም ያንተ ያለ እንደዚህ አይነቱን ህዝብ ሁለተኛ እድል መስጠት ራሱ አያስፈልግም። ቀልደኞች ወደዛው ስላችሁ ሶስቱንም ጌትነትንም የኤቨን አባቴ ዝንጀሮ ምናምን ነኝ ያለው ምን ሶስት ናቸው? 300 ምናምን ሺህ ናቸው። ወስዳችሁ ይህንን ሁሉ ወደዛ አቃጥሉ፣ ግደሏቸው በትራፋ። ዝንጀሮ ምንም አያደርግልንም። እኛ ህዝብ ላይ አበሻ ስማርት ነው፣ ጥቁር ስማርት ነው ምናምን የሚሉ ማንኪ ነው የሚሉት ማንኪ ዝንጀሮዎች የት አባታቸው ገብተው ነው ይህን ነገር አንድ ብለው ማያስቆሙልን? ዛሬ ነገር በፍጹም አያስቅም ነበር። መሳቅ አልነበረብኝም ስለ ሄቨን እያወራሁ ስለነበረ ማለት ነው። ግን እናንተማ ደደብ ናችሁ። እናንተንማ አንገታችሁን ብሎ እዚህ አምጥቶ ትራንስፕሌት አድርጎ መትከል ነበር እዚህ እዚህ ነበር መትከል። ስንቱ መሰላችሁ በአንድ እግር በአንድ እጅ ምናምን ሄደ። እኔም አንድ እግር አንድ እጅ ይዤ የመንግስት ምግብ እየበላው ነው ድቅ ያልኩት። ለማንኛውም ዛሬ በጣም ደክሞኛል። በሌላ ጊዜ ደግሞ እመለሳለሁ። ይመቻችሁ። ይህን ሰውዬ ግን የሄቨን አባት ገንዘብ ከፍሎ ነው ለጌትነት ያስገደላት። ያስገደለበትን ምክንያት እየተናገረው ሄዳችሁ ኢንተርቪው አዳምጡ። ዝም ብላችሁ አትጩ። ሰፋ አድርጌ ይመለሳለሁ። ሞንኪዝ ቢመቻችሁ ለዝንጀሮቹ በሉ እናንተ ዝንጀሮቹ ሁላችሁ አቴንሽን ጀኔሬሽን ይወዳችኋል። ይመቻችሁ።